ሰላም እንዴት ናችሁ? የሞቅ ያለው ቤተሰብ ሁሉ ሰላም፣ እግዚአብሔር ይመስገን እኔ ደህና ነኝ። እዚህ ዩቲዩብ ላይ ከአንድ አመት በፊት አንድ 10 ምናምን ቪዲዮ ፖስት አድርጌ ነበረ። እነዛ ቪዲዮዎች ከ20,000 በላይ ቪው አላቸው ማለት ነው። ነገር ግን በመሃል በአንዳንድ ጉዳዮች አለመመቻቸት ቪዲዮ ሳልሰራ ቀርቼ ትንሽ ቪው ቀንሶብኛልና አሁን እንደ አዲስ መጥቻለሁ። የተለያየ ኮንቴንት ይዤ ከናንተ ጋር ፈታ ዘና ለማድረግ መጥቻለሁ ማለት ነው። ፋሚሊዎቼ እንግዲህ እኔን ለማበረታት ላይክ እና ሼር ኮሜንት ማድረጋችሁ እንዳትረሱ። ቲክታክ ላይ ብዙ ቪዲዮዎች እሰራለሁ፣ ነገር ግን ምንም ለውጥ የለውም። ወደ ዩቲዩብ የመጣሁበት ምክንያት ከለፈውኛ አይቀር ገንዘብ ማግኘት ስላለብኝ እዚህ ዩቲዩብ ላይ መጥቻለሁ ማለት ነው። እንግዲህ እንደነገርኳችሁ ነው፣ መረሳት የሌለበት ነገር እኔ የለፋውበትን የምትከፍሉኝ ምንድነው ላይክ እና ሼር በማድረግ ነው የምትከፍሉኝ ማለት ነው። የተለያዩ ሀገር ያላችሁ በተለይ አረብ ሀገር ያላችሁ እህት ወንድሞቼ ሰብስክራይብ እና ቪዲዮዎችን ባያችሁ ቁጥር እኔ ተከፋይ እንዲሆን ይረዳል ማለት ነው። እዚህ ሀገር ውስጥ ያለው ምናልባት ሰዓት እንዲሞላ እንጂ እኛ ሀገር ዩቲዩብ አይከፍልም፣ በውጭ እይታ ነው የሚከፍለው። እና ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጥልኝ። ሞቅ ያለው እንደዛ አይ ነገር አስተካክል፣ ከባለፈው ስህተት ይሄን ተማር ብላችሁኝ አንዳንድ የምትጽፉልኝ ኮሜንትን እያየሁኝ አስተካክላለሁ ማለት ነው። ትንሽ ዩቲዩብ ይከብዳል፣ እንደ ቲክታክ አይደለም። አጭር ቪዲዮ ሰርታ አይደለም ይተን 3-4 ደቂቃ እስከ 50 ደቂቃም ሊሆን ይችላል። በጣም ትንሽ ስለሚከብድ ሰውም ያስፈልገኛል። በአጭር ሰዓት ውስጥ ተከፋይ ለመሆንም አይደለም ከናንተ ጋር ቤተሰብነት ለመፍጠር ነው እንጂ እንደዚህ የኔ አክል እንትን ምልበትም አይደለም። ነገር ግን ከምንም በላይ ቤተሰብነት እንፍጠር የሚለው ነው እኔ ያስቀደምኩት ማለት ነው። ቤተሰብ ለመሆን ደግሞ ምን ማድረግ አለብን? ሰብስክራይብ አድርጉኝ ነው። አሁን እራት እየሰራሁኝ ነበረ። እራት እየሰራሁኝ ነው ትዝ ሲለኝ ለምን ዛሬውን አልጀምረውም ነገ እያልኩኝ ጊዜን ከሚጨርስ ዛሬ ልጀምረው ብዬ ዛሬውኑ እንዳዲስ ጀምሬያለሁ ማለት ነው። ማንንም ሊያስቆመን አይችልም። አንድ ፈጣሪ ብቻ ከፊታችን አስቀምጠን እንቀጥላለን ማለት ነው። ሰላም ለእናንተ ይሁን። ሰላማችሁ ብዝት ይበልልን። መልካም አዳር።